አስባችሁታል? ለአመታት አንድ ክፍል ውስጥ ተቆልፎባችሁ ካልጋ ጋር በሰንሰለትም ታስራችሁ በአመት አንዴ ብቻ እየታጠባችሁ በቀን አንዴ ብቻ እየበላችሁ። በጣም የሚገርመው ደግሞ ይህንን ያደረጉባችሁ ቤተሰቦቻችሁ ሲሆኑ እጅግ በጣም የሚገርመው ደግሞ ይህንን ህይወት ትክክለኛ ዓለም ውስጥ የሚኖር ህይወት እንደሆነ ከዚህ ውጭ ህይወት እንደሌለ ሲያሳምኗችሁ። ይህ በካሊፎርኒያ የተፈጠረ ድንቅና አስደንጋጭ የሆነ የቤተሰብ የወንጀል ታሪክ ነው። እኒህ ባለትዳሮች እዚህ ጋር የምታዩት ትክክለኛ ፎቶ ነው። እኒህ ባለትዳሮች 13 ልጆቻቸውን አንድ ክፍል ውስጥ በመቆለፍ ሲያሰቃዩና በረሃብ ሲቀጡ የኖሩ ጨካኝ ሰዎች ናቸው። እኒህ ሰዎች ባዘጋጁት አንድ ክፍል ውስጥ ልጆቻቸውን በሰንሰለት አስረው ከ2 ዓመት እስከ 29 ዓመት ድረስ እድሜ ያላቸው ልጆቻቸውን በሰንሰለትና በረሃብ እያሰቃዩ ያኖሩ ሰዎች ናቸው። ልጆቻቸው በረሃብ ከመሰቃየታቸው የተነሳ አንዳንዶቹ መንቀሳቀስ ሁሉ የማይችሉ ነበሩ። አንዳንዶቹ ደግሞ ኪሎአቸው ከእድሜያቸው ጋር ሲነጻጸር እጅግ የሚያስደንቅና እጅግ የሚያሳዝን ነበር። የ29 ዓመቷ የመጀመሪያ ልጃቸው ኪሎዋ 17 ኪሎ ብቻ ነበር። አዎ ሰምታችሁኛል፣ 17 ኪሎ ብቻ። ምክንያቱ ደግሞ በረሃብ በመሰቃየቷና ብዙ ጊዜ የፀሐይ ብርሃን አይታ ባለማወቋ ነው። 17 ኪሎ ስላችሁ እጅግ በጣም የወረደ ኪሎ ነው። ለነጻዝርላችሁ ጀማ ውስጥ ያለ አንድ ቀጫጫ እንኳን እንደምንም 40 ኪሎ ይሞላል። ይሄ ነው ደግሞ በ29 ዓመቷ ነው። እነዚህ ቤተሰቦች እጅግ ጨካኝ ከመሆናቸው የተነሳ ለውጭ ሰው ደግሞ ፍቅር ያላቸውና ምርጥ ቤተሰብ ሆነው ለመታየት ይሞክሩም ነበር። ያን የሚያደርጉበት መንገድ ደግሞ በአመት አንዴ ወይም በበዓላትን እየጠበቁ ቤተሰቡን ሰብስበው ፎቶ ይነሱ ነበር። ያንን ፎቶ ደግሞ በተለያዩ ሶሻል ሚዲያ በማጋራት ቤተሰቡ ደስተኛና ሰላማዊ እንደሆነ ለማሳየት ይሞክሩ ነበር። ለዚህም ነው ብዙ ሰዎች ጎረቤት ይህ እየተፈጠረ ለብዙ አመታት ማወቅ ያልቻሉበት ምክንያት ይህ ነበር። ልጆቹ ምግብ የሚበሉት በቀን አንዴ ብቻ ነበር። ለዛውም የተበላሸ ወተትና አንድ ዳቦ ብቻ ነበር የሚበሉት። እንዳይነጋገሩ ይከለከሉ ነበር። ከተነጋገሩ እንደ ቅጣት ለ3 ቀንና ለ4 ቀን ምግብ እንዳይበሉ ተከልክለው የሚውሉበት ጊዜ እንደነበር በኋላ ላይ ልጅቱ ስታጋልጥ ሁሉንም ነገር ሰምተናል። እንደነገርኳችሁ ብዙውን ጊዜ ቤተሰቡ የፍቅር እንደሆነ በማስመሰል ነው የሚታወቁት። እናም አልፎ አልፎ መንቀሳቀስ የሚችሉ ልጆችን ወደ ቤተ ዘመድ ለጉብኝት ይዟቸው ይሄዱ ነበር። ያው ለጉብኝት በሚሄዱበትም ጊዜ ብዙ ነገሮችን እንዳያደርጉ ተከልክለው ብዙ ነገር ተነግሯቸው ነው የሚሄዱት። አጋጣሚ ሆኖ ልጆቹ አንድ ነገር ያጋጥማቸዋል። አንድ የ17 ዓመት ልጃቸው ጆርዳን ተብላ የምትጠራው ቴሌቪዥን የማየት እድሉን ታገኛለች። ይህ ቴሌቪዥን የማየት እድል ደግሞ በሚያስደንቅ ነበር። ምክንያቱ ደግሞ ማናቸውም ልጆች ከሶሻል ሚዲያና ከቴሌቪዥን አሊያም ደግሞ ከስልክ ርቀው የሚኖሩ ሰዎች ናቸው። ምክንያቱ ደግሞ የውጭውን ዓለም እንዳያውቁ ስለሚፈልግ። ሆኖም ያን ቲቪ በምታይበት ጊዜ የነበረው ፕሮግራም አንድ ዶክመንተሪ ነበር። ያ ዶክመንተሪ የሚያሳየው ልጆች ምን ያህል ጭቆና እንደሚደርስባቸውና ምን ያህል አቢዩዝ እየተደረጉ እንዳለ የሚያሳይ ዶክመንተሪ ቪዲዮ ነበር። ያን ስታይ እጅግ ነበር የደነገጠችው። ምክንያቱም እሷ ትክክለኛ ህይወት ነው ብላ የተቀበለችው ህይወት ከዛ ዶክመንተሪ ጋር ሲነጻጸር ምንም ነበር። እነዛ ተጨቆንን ተሰቃየን ብሎ የወጡት ዶክመንተሪ ላይ የወጡት ሰዎች ከሷ ህይወት ከሷ እህቶችና ከነሱ ህይወት አንፃር ሲነጻጸር ምንም ነበር። ምንም ያኔ ነበር እየኖረች የነበረው ህይወት በጣም አስቀያሚና ቤተሰቦቿ ጨካኝ እንደሆኑ የተረዳችው። ከዛን ዕለት ጀምሮ ለ2 ዓመታት ያክል ከዛ ቤት ለማምለጥ እቅድ ስታቅድ ኖራለች። ለ2 ዓመታት ያክል እጅግ ብዙ ነው። ነገር ግን በረሃብ የተሰቃዩ ስለነበርና መንቀሳቀስ ይከብዳቸው ስለነበር ብዙ ነገሮችን መስራት ይጠበቅባት ነበር። ኢቭን እንቅስቃሴ ከማድረግ ጀምሮ ማታ ማታ ቤተሰቦቿ በተኙበት ተነስታ ስፖርት ለመስራት ትሞክር ነበር፣ ምክንያቱም የማምለጥ ጉልበቱን ለማግኘት። ሆኖም ለ2 ዓመታት ያክል ስታቅድ ከቆየሽ በኋላ ስልኩ እንዴት እንደተገኘ የማይታወቅ የታላቅ እህቷን ስልክ ይዛ በመስኮት እንደምንም ወጣ ታመልጣለች። ከዛም ትደውላለች 911። ከዛም ደውላ ስልኩ እንደተነሳላት ቤተሰቦቼ እብድ ናቸው እባካችሁን አድኑኝ የሚል መልእክትን ታስተላልፋለች። ከዛም ፖሊስ በቦታው ሲደርስ ግን ያየው ነገር እጅግ የሚያስደንቅ ነገር ነበር። ምክንያቱም እንደዛ ለ29 ዓመታት ሲኖሩ የነበረችው ወጣት ልጅና በ2 ዓመቱ በረሃብ ይሰቃይ የነበሩ ልጆችንም ጭምር ነበር ያገኙት። ከዛም ፖሊሶች ወዲያውኑ ወላጆቻቸውን በቁጥጥር ስር አውለው ወደ ፖሊስ ጣቢያ ይዘው ሄዱ። ከዛም ሲጠየቁ የሚያስገርም ምላሽ ነበር የሰጡት። እናቲቱ ልጆቼ ከውጭው ዓለም ልጠብቃቸው ፈልጋለሁ ስትል፣ አባትየው ደግሞ ብዙ ልጆች እንዲወዱኝ ፈልጋለሁ ሲል ምላሽ ሰጥቷል። ፍርድ ቤቱም ይህንን ጉዳይ ግራና ቀኝ ተመልክቶ የ25 ዓመት እስራት ፈርዶባቸዋል። በጣም ነው የሚያስጠላው። ይህንን ሁሉ ለሰራ ሰው 25 ዓመት እጅግ ትንሽ ነው። ብቻ የዛሬው ቪዲዮ እኒን ይመስል ነበር። ቀጣይ ቪዲዮዎችን እንሰራላችሁ የምትፈልጉትን ቪዲዮዎች ኮሜንት ሴክሽን ላይ ያሳውቁኝ። የመጀመሪያው ቪዲዮ እንደመሆኑም ሐሳብ አስተያየት ያላችሁን ኮሜንት ሴክሽኑ ላይ ያስቀምጡልኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ወዳችኋለሁ።